ዛሬም እንግዲህ በየቀኑ ከ1000 ብር እስከ 3000 ብር መስላት የምትችሉበትን አዲስ መንገድ ነው የማሳያችሁ። ምናልባት ከዚህም በፊት እንግዲህ እኔ የቢዝነስ ሐሳቦችን ይዤ መጥቼ ስጠቁማችሁ የሞከራችሁ ሰዎች ታውቃላችሁ፣ በጣም ውጤታማና ትርፋማ ነው የምትሆኑት። ችግሩ ግን እንደዚህ አይነት ቪዲዮዎችን ከማየታችሁ የተነሳ በጣም ከማብዛታችሁ የተነሳ አንዳንዴ እውነት አይመስላችሁም። ዛሬ እንግዲህ ከ1000 ብር እስከ 3000 ብር በየቀኑ መስራት የምትችሉበትን መንገድ ነው ይዤላችሁ የመጣሁት ስላችሁ እንዲሁ በወሬ ብቻ አይደለም፣ እንዲሁ ሐሳብ ብቻ አይደለም። ፕራክቲካሊ እናንተ እንዴት ወደ መሬት ማውረድ እንደምትችሉ ወሳኝ ስትራቴጂዎችን ጭምር ነው ከስኪል በተጨማሪ የማስረክባችሁ ወይም ደግሞ የምሰጣችሁ ማለት ነው። ስለዚህ በደንብ አድርጋችሁ ይህን ቪዲዮ እስከ መጨረሻው ካያችሁት አንድም ስለ ግራፊክስ ዲዛይኒንግ ሙሉ የሆነ ስኪል ይኖራችኋል። ሁለተኛ ደግሞ ያው ቢዝነስ ረን ማድረግ ትችላላችሁ። ተቀጥራችሁም እየሰራችሁ ከሆነ ተጨማሪ ስራ ይሆናችኋል። ስራም ከሌላችሁ ደግሞ ይሄ ከበቂ በላይ ገቢ የምታገኙበት የስራ ሐሳብ ነው። በነገራችን ላይ አንድ ሐሳብ ላንሳላችሁ። የዛሬው ቪዲዮ እንዲህ በአጭር ደቂቃ ነው ያለቀው። ይህ ማለት ይሄ ደቂቃ አጭር ነው የሚባለው። ግራፊክስ ዲዛይኒንግን እንማር ብትሉ ሌላ ቦታ ሄዳችሁ በጣም ብዙ ሺህ ብሮችን ይጠይቋችኋል። ከዚያ በተጨማሪ ደግሞ 2 እና 3 ወራት ያክል መማር ግድ ሊሆንባችሁ ይችላል ማለት ነው። ከዚያ ሶስተኛ በተጨማሪ ሶሻል ሚዲያ ላይ ይማራሉ እንኳን ብትሉ እንዲህ በደንብ አድርጋችሁ እንድትማሩ የሚያደርጋችሁ ይሄ ዛሬ የምሰጣችሁን ስኪል እንድታገኙ የሚያደርግ ምንም አይነት ቪዲዮ ማግኘት እጅግ በጣም ከባድ ነው። ስለዚህ ከናንተ የሚጠበቀው ምንድነው? ቁጭ ብላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ማየት መቻል ነው እንጂ ዝም ብሎ እንዲሁ እኔ ገቢ ማግኘት ፈልጋለሁ፣ ፓርታይም መስራት ፈልጋለሁ፣ ስራ አጥ ነኝ ማለቱ በቂ አይደለም። ስለዚህ እኔ እያንዳንዷን ነገር ለእናንተ ይጠቅማችኋል የምለውን ነገር ምንም ሳላስቀር ነው በዚህ ቪዲዮ ይዤላችሁ የመጣሁትኝ። ከዚህ ቪዲዮ በኋላ ሁላችሁም ግራፊክስ ዲዛይነር ነው የምትሆኑት። ግራፊክስ ዲዛይነር ለመሆን ደግሞ ምንም አይነት ትላልቅ ኮምፒውተር ምናምን አያስፈልጋችሁም። ፎቶሾፕ መጫን፣ ኢሉስትሬተር መጫን አያስፈልጋችሁም። የሚያስፈልጋችሁ ስልካችሁ ብቻና ብቻ ነው። አንድ አፕሊኬሽን ነው ማሳያችሁ። ይህ አፕሊኬሽን ነው እንግዲህ ስራችሁን በጣም የሚያቀልላችሁ፣ በቀላሉ ግራፊክስ ዲዛይነር እንድትሆኑ የሚያደርጋችሁ። እኔ ዛሬ ይዤላችሁ የመጣሁት አፕሊኬሽን ከ100,000 በላይ የተለያዩ የግራፊክስ ዲዛይኒንግ ውጤቶች ወይንም ደግሞ ተምፕሌቶች አሉ። በቃ እናንተ ምንድነው የምታደርጉት? የተወሰነ ቤዚክ እና መሰረታዊ ነገር ስለ ግራፊክስ ዲዛይኒንግ ካያችሁ በኋላ ያንን ቤዚክ ነገር ካወቃችሁ በኋላ ቀጥታ እዚህ አፕሊኬሽን ላይ ትሄዳላችሁ። የምትፈልጉትን ነገር ሰርች ታደርጋላችሁ። የፈለጋችሁትን ቴምፕሌት መርጣችሁ ኤዲት አድርጋችሁ ለምትፈልጉት ድርጅት መስጠት መቻል ብቻ ነው። ይሄ እጅግ በጣም ኢዚ ነው። ስለዚህ እስከ መጨረሻው ድረስ ለማየት ሬዲ ሆኑ። ስለዚህ እንጀምራለን። መጀመሪያ እንግዲህ ያው እዚህ ጋር በጎን አሳያችኋለሁ ስላይድ። አንድ ሰው ግራፊክስ ዲዛይኒንግን መማር ሲፈልግ ወይንም ግራፊክስ ዲዛይኒንግን ማወቅ ሲፈልግ ያው ምንድነው ግራፊክስ ዲዛይኒንግ የሚለውን ነው ማወቅ ያለበት። ልብ ብላችሁ ተመልከቱ። አፕሊኬሽኑን ከማሳየቴ በፊት ቤዚክ ነገሮች አሉ። ስለ ግራፊክስ ዲዛይኒንግ ማወቅ ያለባችሁ ቤዚክ ዋና ዋና ነገሮች አሉ። ስለዚህ እነዚህን እንደ መግቢያ አሁን ፕሬዘንት አደርግላችኋለሁ ቤዚክ የሆኑ ነገሮችን። ይህንን ነገር ካወቃችሁ በኋላ ነው አፕሊኬሽኑን የማሳያችሁ ማለት ነው። ባይዘው አፕሊኬሽኑን በቀላሉ እኔ ቴሌግራም ቻናል ላይ አስቀምጫለሁ፣ ሊንኩ ከታች አለ። ስለዚህ እዛ ላይ ገብታችሁ ዳውንሎድ ታደርጉታላችሁ። መጀመሪያ ግን ይህንን ቪዲዮ ተመልከቱ። ስለዚህ ግራፊክስ ዲዛይኒንግ ማለት ምን ማለት ነው የሚለውን ትርጓሜውን ከማወቅ ነው የሚጀምረው። ግራፊክስ ዲዛይኒንግ ማለት ስኪል ነው፣ ችሎታ ነው ማለት ነው። አንድ ሰው ራሱ ላይ የሚያላብሰው በራሱ ላይ የሚያመጣው ስኪል ነው። ይሄም እንግዲህ የተለያዩ ቪዥዋል የሆኑ ኮንተንቶችን የሚታዩ የሆኑ ነገሮችን የሆነን መልእክት አንድን መልእክት ለሰዎች ለማስተላለፍ የሚፈጠር ፒክቸር ወይንም ደግሞ አንዳንዴ ተንቀሳቃሽ ምስል ሊሆን ይችላል። ግራፊክስ ዲዛይኒንግ ማለት ይሄ ነው ማለት ነው። አንድ ሰው የሆነን ግራፊክስ ዲዛይኒንግ ውጤት ለመስራት ከፈለገ የተለያዩ ፎቶዎችን ሊጠቀም ይችላል፣ የተለያዩ ጽሁፎችን ሊጠቀም ይችላል፣ ከለሮችን ሊጠቀም ይችላል፣ እንዲሁም የተለያዩ ሌአውቶች አሉ እነሱን ሊጠቀም ይችላል። ግራፊክስ ዲዛይኒንግ ሲባል አታወሳስቡት። በቃ ሁሉም ሰው አብዛኛው ሰው ስኪል የማይኖረው የሆነን ነገር የማይማረው ትልቁ ምክንያት ምን እንደው ታውቃላችሁ? የሆነን ነገር ሲነሳ የሚያስተምሩ ሰዎች ውስብስብ አድርገው ይሰጡታል ማለት ነው። ውስብስብ አድርገው ሲሰጧችሁ እናንተ ያን ነገር ለመቀበል ይከብዳችኋል፣ አቋርጣችሁ ትወጣላችሁ። እኔ ኢዚሊ በቀላሉ ነው ማሳያችሁ። ስለዚህ ግራፊክስ ዲዛይኒንግ የሚባለው የሆነን መልእክት ለሰዎች ለማስተላለፍ የሚፈጠር ምስል ነው። ያ ግራፊክስ ዲዛይኒንግ ውጤት ይባላል። ያ ውጤት እንግዲህ በጣም ቆንጆ ሊሆን ይችላል፣ የሚያስጠላ ሊሆን ይችላል። ይሄ ነው በግራፊክስ ዲዛይነሮች መካከል ያለው ትልቁ ልዩነት። ኦኬ፣ ግራፊክስ ዲዛይን የሚያደርጉ ሰዎች ደግሞ ግራፊክስ ዲዛይነር ይባላሉ። እናንተ ለምሳሌ ከዚህ ቪዲዮ በኋላ ግራፊክስ ዲዛይነር ትሆናላችሁ ማለት ነው። ግራፊክስ ዲዛይነር ትሆናላችሁ። ስለዚህ ግራፊክስ ዲዛይኒንግ ሲባል ግራፊክስ ዲዛይነሮች የተለያዩ ስራዎችን ይሰራሉ። ለምሳሌ ሎጎ መስራት የግራፊክስ ዲዛይኒንግ ውጤት ነው። እዚህ ጋር የምታዩዋቸው የኢንስታግራም ሎጎ አለ፣
የሌሎችም እንደ ማስተር ካርድ ሎጎ አለ፣ የአፕል ሎጎ አለ። እነዚህ ሎጎዎች ናቸው። እነዚህን ሎጎዎች ክሬት ለማድረግ በደንብ ትርጉም የሚሰጥ ሎጎ ለመስራት የግራፊክስ ዲዛይኒንግ እውቀት ያስፈልጋል ማለት ነው። ሁለተኛ የተለያዩ የሶሻል ሚዲያ ፖስቶች፣ አንደኛ ዩቲዩብ ላይ ኮሚኒቲ ፖስት የሚባላል የተለያዩ መልእክቶችን ለሰዎች ለማድረስ እንደዚህ አይነት ኮሚኒቲ ፖስቶች ያስፈልጓቸዋል። ከዚያ በተጨማሪ ደግሞ ኮሚኒቲ ፖስት ከዩቲዩብ ኮሚኒቲ ፖስት በተጨማሪ ፌስቡክ ላይ ፕሮሞት ለማድረግ ከዚያም በተጨማሪ ቲክቶክ ላይ ቴሌግራም ላይ እነዚህ ነገሮችን ለማስተዋወቅ ፕሮሞት ለማድረግ ሶሻል ሚዲያ ላይ የግራፊክስ ዲዛይኒንግ እውቀት ያስፈልጋቸዋል። ሶሪ ድምጼ ያው ጉፋን ይዞኛል። ከዚያ በተጨማሪ ፖስተሮችን ወይንም ባነሮችን ይችን ፖይንት በደንብ ያዙልኝ። ብዙ ድርጅቶች በጣም ብዙ ተቋሞች ፖስተርና ባነር ይፈልጋሉ። እኔ እንዴት ስራ እንደምታገኙ መጨረሻ ነግራችኋለሁ። ይህንን ያዙልኝ። ስለዚህ የተለያዩ ባነሮችና ፖስተሮች የሚሰሩት በዚህ የግራፊክስ ዲዛይኒንግ እውቀት ነው። ለምሳሌ ይሄንን ካያችሁ ይሄ ባነር ነው። ከብዙ ባነሮች መካከል የባነር አይዲያ ሀሳቦች መካከል አንዱ ነው ይሄ ማለት ነው። ስለዚህ ባነር እየሰራ አንድ ሰው ገንዘብ ጀነሬት ማድረግ ከፈለገ የግራፊክስ ዲዛይኒንግ እውቀት ያስፈልገዋል። ከዚያ በተጨማሪ ፕሮዳክት ፓኬጂንጎች አሉ። ይህ ማለት የተለያዩ ምርቶችን ለሰዎች ለማስተዋወቅ አንድ የሆነ አዲስ ምርት ከወጣ ለምሳሌ ኢትዮ ቴሌኮም የሆነ ምርት ካወጣ ያንን ምርቱን ፕሮሞት ለማድረግ በተለያዩ መንገዶች የግራፊክስ ዲዛይኒንግ እውቀት ያስፈልጋል። ሶ ፕሮዳክት ፓኬጂንጎች በግራፊክስ ዲዛይኒንግ እውቀት ነው የሚተዋወቁት። ሌላው መጽሐፍ እዚህ ጋር እንደምታዩት መጽሐፎች የተለያዩ መጽሐፎች እንዲሁ የግራፊክስ ዲዛይኒንግ እውቀት ይፈልጋሉ። ከዚያ በተጨማሪ ሜጋዚንስ ማለት እንዲህ መጽሔቶች፣ ጋዜጦች እንደማለት ነው። ፍሌርሶች የሚበተኑ በራሪ ወረቀቶች ዘንድ ደግሞ የተለያዩ ዌብሳይቶችም ዲቨሎፕ ለማድረግ የግራፊክስ ዲዛይኒንግ እውቀት ያስፈልጋል። ለምን ዌብሳይቶቹ ቴክስት አላቸው፣ ኢሜጅ አላቸው፣ ከለሮች አሏቸው፣ የተለያዩ ነገሮች ማለት ነው። ሁለተኛ ደግሞ አፕሊኬሽን ዲዛይን ለማድረግም የግራፊክስ ዲዛይኒንግ እውቀት ያስፈልጋል። ሶ እነዚህ የምዘረዘርላችሁ ነገሮች ነገ ከነገ ወዲያ እናንተ ግራፊክስ ዲዛይነር ከሆናችሁ በኋላ በደንብ ስኪልድ አድርጋችሁ ገንዘብ እየተቀበላችሁ የምትሰሯቸው ስራዎች ናቸው። ከዚያ ደግሞ ቪዲዮ ተምኔሎች ልብ በሉ የተለያዩ የቪዲዮ ተምኔሎችን ለመስራት ያው እዚህ ጋር ለምሳሌ የሆነ የቪዲዮ ተምኔል አስቀምጫለሁ። እንደዚህ አይነት የቪዲዮ ተምኔሎችን ለመስራትም አሁንም የግራፊክስ ዲዛይኒንግ እውቀት ያስፈልጋቸዋል ማለት ነው። የግራፊክስ ዲዛይኒንግ እውቀት ያስፈልጋቸዋል። በተለይ ዩቲዩብ ላይ የምትሰሩ ሰዎች በጣም ወሳኝ ነው። ከለር አጠቃቀም፣ ፎቶ አጠቃቀም፣ ቴክስት አጠቃቀም ግራፊክስ ዲዛይኒንግ እውቀት ያስፈልጋል በጥቅሉ። እንግዲህ እንደዚህ ካልኳችሁ አንድ ሰው ሎጎ እየሰራ ዘን ኤዲ ደግሞ ማስታወቂያ ለመስራትም እንዲሁ። ስለዚህ ሎጎ እየሰራ ዌብሳይቶች፣ አፕሊኬሽኖች ዲዛይን እያደረገ መጽሐፎች ዲዛይን እያደረገ ከዚያ በተጨማሪ እዚህ ጋር እንደምታዩት ፖስተሮች፣ ባነሮች፣ ሶሻል ሚዲያ ፖስቶች ዲዛይን እያደረገ ገንዘብ ጀነሬት ማድረግ ይችላል። ይሄ ቀላል ገንዘብ አይደለም የሚከፈለው። እኔ አንድ ተምኔል ለማሰራት በጣም ዝቅተኛ ትንሽ ብር ተብሎ 700 ብር ተጠይቄያለሁ። ኦፍ ኮርስ የኔ ጓደኛዬ ይሄን ያክል ገንዘብ አይጠይቀኝም ቀረቤታ ስላለው እኔ ጋር። ነገር ግን ሌሎች ተምኔል የሚሰሩ ሰዎች እስከ 700 ብር በጣም ኢዚ የሆነ በጣም ቀላል ተምኔል ለመስራት ብዙዎቹ 1000 ምናምን ብር ነው የጠየቁኝ ማለት ነው። ሶ በቀን አንድ ተምኔል የሆነን ሰው ብትሰሩ ኢማጂን የምታገኙት ሎጎ ምናምን በጣም ብዙ ብር ነው የሚጠየቀው። ባነር ሲሰራ ብዙ ብር ነው የሚጠየቀው። እኔ አሁን ባነሮችን አንዳንዴ ራሴ እሰራለሁ፣ አንዳንዴ ደግሞ ይደክመኝና ለሰዎች እሰጣለሁ። ብዙ ብር ይጠይቁኛል ያችን ባነር ዲዛይን ለማድረግ ማለት ነው። ሶ ዋናው ስኪሉ አይደለም። ከስኪሉ በኋላ ስራውን እንዴት አገኛለሁ ነው። እሱን ኢን ዲቴል ዲስከስ እናደርግበታለን። እኔ ይዤላችሁ የመጣሁት አፕሊኬሽን ይሄን ሁላ የሚያካክስ ነው። አፕሊኬሽኑን እንከፍታለን። ከዚያ በፊት ሁላችሁም ይህን አፕሊኬሽን ዳውንሎድ ማድረግ ይኖርባችኋል። ይህን አፕሊኬሽን ዳውንሎድ ለማድረግ ቀጥታ የት ነው የምትገቡት? እንደነገርኳችሁ ቴሌግራም ላይ ያው ሊንክ አስቀምጫለሁ፣ ኮሜንትም ላይ ፒን አድርጌያለሁ። ከዚያ ደግሞ ከኮሜንት ፒን በተጨማሪ ደግሞ እዚህ ዲስክሪፕሽን ላይ የቴሌግራም አድራሻዬን አስቀምጫለሁ። ስለዚህ የአፕሊኬሽን ምን ይባላል ካላችሁኝ በጣም ቀላል እና ቆንጆ አፕሊኬሽን ነው። ፖስተር ማይ ዌል ይሰኛል አፕሊኬሽኑ። ቆንጆ አፕሊኬሽን ነው። እንዳልኳችሁ የኔን ቨርዥን ለማግኘት እንዳትቸገሩ። ከፕሌይ ስቶር ላይ የምታወርዱት ያስቸግራል። ይህን የኔን ተጠቀሙ። ቴሌግራም ላይ ገብታችሁ ሰብስክራይብ አድርጋችሁ ውጡ። ሶ ይህ አፕሊኬሽን ኢንስቶል ማድረግ ይኖርባችኋል። ያው ከኢሜይላችሁ ጋር ማገናኘት ምናምን የሚጠይቃችሁን ነገር ስጡት። እኔ ወደ ገደለው ልግባ። ይሄ ነው አፕሊኬሽኑ። የአፕሊኬሽን እዚህ ጋር እንደምታዩት ማይ ዲዛይን ይላል። የእናንተ ከዚህ በፊት ያሏችሁ ዲዛይኖች ናቸው። እኔ ለምሳሌ እነዚህን ከዚህም በታች ያሉ በጣም ብዙ ዲዛይኖች አሉ። እነዚህን ዲዛይኖች ሁላ የሰራሁት በዚህ አፕሊኬሽን ነው፣ በነፃ ማለት ነው። አያችሁ። ሶ ከእናንተ የሚያስፈልገው ምንድን ነው? ከእናንተ የሚያስፈልገው እዚች ጋር ማይ ዲዛይን የምትላለች እሷን ትነኩና ተውት፣ ይሄንን ችግር የለም። እዚህ ጋር የሰርች ምልክት አለች። ያው እዚች ጋር እሷን የሰርች ምልክት ነክታችሁ የፈለጋችሁትን የግራፊክስ ዲዛይኒንግ ውጤት ሰርች ማድረግ ነው። ለምሳሌ እኔ ባነር ብዬ ብጽፍ ከዚያ ሰርች ባደርግ ባነር ብቻ ኢማጂን ተመልከቱ 432,040 የሆነ የሚደርስ
የባነር ፍሪ የሆኑ ተምፕሌቶች እየሰጠኝ ነው። 400 ምናምን ሺህ ኢማጂን አስቡት፣ እጅግ በጣም ግዙፍ ነው። አያችሁ። ስለዚህ እናንተ የፈለጋችሁትን ባነር እዚህ ጋር መምረጥ ትችላላችሁ። አሁን እዚህ ጋር አብዛኛውን ሰዓት ፖርትሬት ናቸው እና ፊልተር ማድረግ ይቻላል። ያው እዚህ ጋር የፊልተር ምልክት አለች፣ እሷን ትነኩና ታይፑን መጻፍ ይቻላል። እዚህ ጋር ሳይዙን ለምሳሌ እኔ እዚህ ጋር ኦል ሳይዝ የሚለውን ነክቼ ሳይዙን ማስተካከል ይችላለሁ። አያችሁ። ፍሌር ነው የምትፈልጉት፣ ሶሻል ሚዲያ ነው የምትፈልጉት፣ ፖስት ነው የምትፈልጉት፣ ምንድነው ፕሪንት ባነር ነው። ሶ እኔ እዚህ ጋር ፕሪንት ባነር የሚል ስላለ ይሄን ለምሳሌ ፕሪንት ለማድረግ ከሆነ ይሄን ፕሪንት ባነር የሚለውንም እጫናለሁ። ከዚያ ሳይዙን ይጠይቀኛል። አያችሁ በምን አይነት ሳይዝ ነው የምትፈልጉት? አያችሁ። ሶ እኔ ለምሳሌ የመጀመሪያውን ብጫን ይሄን ብጫን ሶ ይችን እመርጣለሁ ማለት ነው። በቃ ጨረስኩ። ስታይሉን ሞሽን ደግሞ እንቅስቃሴ ቪዲዮ እንዲሆን ትፈልጋላችሁ ወይ ምናምን ኦሪየንቴሽን ይላችኋል። እዚህ ጋር ኦሪየንቴሽን ማለት ደግሞ ፖርትሬት ይሆን ላንድስኬፕ ቢሆን በምን እኔ ለምሳሌ ላንድስኬፕ እንዲሆን ከፈለኩ ላንድስኬፕ የሚለውን እጫናለሁ። ለምን 400 ምናምን ሺህ ስለሆነ ከዚያ ሁላ ፊልተር እንዲያደርግ ዘንድ አፕላይ የሚለውን እዚህ ጋር እጫናለሁ። አያችሁ አፕላይ የሚለውን እጫናለሁ። ሲጫን እኔ በነገርኩት ፊልተር መሰረት የተለያየ ባነር ይዞልኝ ይመጣል። አያችሁ እነዚህ በሙሉ ባነሮች ናቸው፣ የተለያዩ ባነሮች ናቸው። ደን እናንተ ተጨማሪ ሰርች ማድረጊያ መንገዶችን መጠቀም ትችላላችሁ። የምትሰሩት ለምሳሌ ለልብስ ቤት ከሆነ ክሎዚንግ ባነር፣ ለጫማ ቤት ከሆነ እንደፈለጋችሁ፣ ለሶሻል ሚዲያ ከሆነ እንደፈለጋችሁ። አያችሁ አንዱን ኤዲት አድርጌ ያሳያችኋለሁ። በነገራችን ላይ ግን ተመልከቱት ምን ያክል ሰፊ እንደሆነ እንድታዩት ፈልጌ ነው። ከዚያ በተጨማሪ እንበልና ሶሻል ሚዲያ ፖስት ከሆነ የፈለጋችሁት እዚህ ጋር ሶሻል ሚዲያ ፖስት ብላችሁ ሰርች ታደርጋላችሁ ማለት ነው። አያችሁ ኢማጂን እነዚህ በሙሉ የሶሻል ሚዲያ ፖስቶች ናቸው። እነዚህ በሙሉ አያችሁ። ሁለተኛ መንገድ አለ ሰርች ማድረጊያ መንገድ አለ። እሱ ምንድነው ካላችሁኝ ክሮም ላይ ትገቡና በቀላሉ ማለት ነው ክሮም ላይ ትገባላችሁ። ኢማጂን ክሮም ላይ እዩ በደንብ ክሮም ላይ ትገባላችሁ። ከዚያ እዚህ ጋር ሰርች ማድረግ ለምሳሌ ሶሻል ሚዲያ ባነር እልና ከዚያ ከጎን የአፕሊኬሽኑን ስም እጽፋለሁ። ለምሳሌ ፖስተር ማይ ስፔስ የለውም ዌል ብዬ እጽፋለሁ። እንደዚህ ሳደርግ እዚህ ጋር ምስሎች የሚላል ምስል ከላይ ማለት ነው። ምስሎች የሚለውን እነካለሁ። ኢማጂን አያችሁ የፈለኩትን አይነት የሶሻል ሚዲያ ፖስት ለምሳሌ እኔ ይችን ብመርጥ ቀጥታ ነካትና አያችሁ እንዴት እንደሚያምር። ሌሎችም አሉ አያችሁ እንዴት እንደሚያምር። እኔ ለምሳሌ ይሄን ከሆነ ለምግብ ቤት ከሆነ ምሰራ ደን ምን አደርጋለሁ እዚህ ጋር ይጎብኙ የሚለውን እነካለሁ። ቀጥታ ወደ አፕሊኬሽኑ ይሄድና ይችን ይከፍታታል ማለት ነው። አያችሁት። ደን ምንድነው የማደርገው ኤዲት እዚህ ጋር ያው ኤዲት የሚል አለ እነካዋለሁ። ኤዲት የሚለውን እነካለሁ። ኤዲት የሚለውን ከነካው በኋላ ኤዲት እንዳደርግ ይከፍትልኛል። አሁን ኤዲት አድርጌ ላሳያችሁ። አያችሁት ኤዲት እንዳደርግ ይከፍትልኛል። ኢማጂን ያው በጣም ኢዚሊ በጣም በቀላሉ። ስለዚህ እኔ ምንድነው የሚጠበቅብኝ ኤዲት ማድረግ ነው በቃ። ያው አሁን ፉድ ሜኑ ነው የምግብ ሜኑ ነው። ለምሳሌ ትታዘዙ ትችላላችሁ። ሱፐር ዴሊሺየስ ምናምን ይላል። አያችሁ እናንተ ለምሳሌ ሽሮ ወጥ ልትሉ ትችላላችሁ። ያው እዚህ ጋር ኤዲቲንግ የሚላል ትነኩትና የምትፈልጉትን ኤዲት ማድረግ የምትፈልጉትን ኤዲት የሚላል እዚህ ጋር ኤዲት የሚለውን ትነካላችሁ። ከዚያ ክሊር አድርጋችሁ አጥፈታችሁ የራሳችሁን በአማርኛ ከሆነ በአማርኛ ለምሳሌ ሽሮ ወጥ ልለው ይችላሉ። አያችሁ ሳይዙን ይችን ለምሳሌ ቴክስት ያው ይሄንን እናንተ ማስተር አድርጉት። ሳይዙን መጨመር መቀነስ እንደፈለጋችሁ ማድረግ ይቻላል። ከለሩን ማስተካከል ይቻላል። ዱፕሊኬት ማድረግ ይቻላል። ብዙ ነገር አለ። ይሄን እናንተ ገብታችሁ እዩት። ዘን ይሄን ለማጥፋት ከፈለኩ ለምሳሌ 50% ዲስካውንት ይሄን ነካና ወደ ታች እዚህ ጋር ክሊር ማድረግ ነው በቃ አለቀ። ያው ድሌት በቃ የማልፈልገውን ፓርት ማስወገድ እችላለሁ። ያው አለቀ። ስልኬን ለምሳሌ እዚህ ጋር ስልክ አለ። ይሄን ስልክ ኤዲት ማድረግ ከፈለኩኝ እነካለሁ ስልኩን ከታች ጋር ያው ስልኩን ከዛ ኤዲት የሚለው ነካለሁ። ያው የራሴን ስልክ ማስገባት እችላለሁ። 60 08 56 58 ብል ያው የኔን ስልክ ያስገባል። ኦኬ ፒክቸሩንስ ይሄን ፎቶውን ነካውና ስነካው ራሱ ሪፕሌስ የሚል ይመጣል። አያችሁ በቃ ሪፕሌስ የሚለውን ስጫን ከዚህ በፊት አፕሎድ ካረከው ነው ወይንስ ከሚዲያ ነው የምፈልገው ይለኛል። ሁለት አፕሎድ ካረኩኝ ከዚህ በፊት አፕሎድ ያረኩትንም ከዚህ በኋላ አፕሎድ ማድረግም የምችልበትን ኦፕሽን ይሰጠኛል። ነገር ግን ምን ካልኩኝ እኔ ለምሳሌ ከስቶክ ነው የምፈልገው ካልኩኝ ግን ያው ሪፕሌስ የሚለውን ነካና ሚዲያ የሚለውን ስነካ የተለያየ አማራጭ ይሰጠኛል እሱ ራሱ። ከዛ እዚህ ጋር ምን ማለት ይችላል ፉድ ማለት ይችላል። አያችሁ ከዚያ ምግብን ይሰጠኛል ማለት ነው። ሶ ሽሮ አሁን ፒዛ ከሆነ ያው እዚህ ጋር ፒዛ በቃ ፒዛን ነው የሚጫነው። አያችሁ ዘን ፍሪ ከሆነ ፍሪ አረጋለሁ እዚህ ጋር። በዚህ መንገድ ስነኩት ኢንሰርት ያደርግላችኋል ማለት ነው። ያው አድ ሰሌክትድ ብለው ተመልከቱ። ይሄንን አሁን ኢንሰርት ያደርገዋል። ትንሽ ጠብቁ። ዘን ክሮፕ ኤንድ አድ ባደርግ ያው ኢንሰርት አደረግልኝ። አያችሁ በእንደዚህ አይነት መንገድ የፈለጋችሁትን ኢንሰርት ማድረግ ይቻላል።
እኔ ልመልሰው የመጀመሪያው ስለተመቸኝ ማለት ነው። ሶ ይህንን ኤዲት ያደረጉትን ሰዓቱ እንዳይረዝምባችሁ እናንተ በደንብ ማስተር አድርጉት። ኤክስፖርት ማድረግ ከፈለጋችሁ ኢዚ ነው። ያው እቺን ትነካላችሁ። እዚህ ጋር ሄይምና ቤዚክ የሚባል አለ። ሄይ ከሆነ ክፍያ ያስከፍላችኋል። በነፃ ስለምንፈልገውኛ ቤዚኩ ከበቂ በላይ ነው በነገራችን ላይ። ሶ ቤዚክ የሚለውን ትመርጡና ዳውንሎድ በቃ ያው እዚህ ጋር ዳውንሎድ ስታደርጉት ወደ ስልካችሁ ይገባል ማለት ነው። ይህን ያክል ኢዚ ነው። አንድ ሰው ለምሳሌ ባነር ከሆነ ያዘዛችሁ፣ ለምሳሌ የምግብ ቤት ባነር ከሆነ ምንድነው የምታደርጉት? ፉድ ባነር ቴምፕሌት አያችሁ። ከዛ ፖስተር ማይ ዌል ሰርች በቃ አለቀ። ያን ያክል የግራፊክ ዲዛይኒንግ ትምህርት አያስፈልግም። አያችሁ እነዚህ በሙሉ ኤዲት ሊደረጉ የሚችሉ ባነሮች ናቸው። ያው እንደፈለጋችሁ ማለት ነው። ሶ ብነካውን ያውን በአሁኑ መንገድ ይህንን ኤዲት ማድረግና እኔ የራሴን ባነር መስራት እችላለሁ። አያችሁ ይህን ያክል ኢዚ ነው። በቃ እናንተ አፕሊኬሽኑን ትንሽ ሂንት ከሰጠዋችሁ ገብታችሁ ኢንዲቴል ተመልከቱት። አስፈላጊ ከሆነ ደግሞ ድጋሜ ኢንዲቴል ይስራልን ካላችሁኝ አፕሊኬሽኑን ብቻ ፎከስ አድርጌ ብዙ ሰፊ ቪዲዮ ሰራላችኋለሁ። አሁን ወደ ገደለው ስንመጣ ብዙ ሰዎች የሚያነሱት አንድ ሐሳብ አለ። የሐሳብ ምንድነው? እንዴት ነው ታዲያ ስራ የምናገኘው? ግራፊክስ ተማርን፣ ይሄን አፕሊኬሽን ያዝ። በዚህ አፕሊኬሽን የማይሰራ የለም እንዳልኳችሁ ከ400 ከ500 ሺህ በላይ ቴምፕሌቶች አሉ እስከ 1 ሚሊዮን ድረስ። እንዴት ነው ስራ የምናገኘው ካላችሁ በጣም ፕራክቲካል የሆኑ ሁለት ነገሮችን ልጠቁማችሁ። አንደኛ የሙሉ ጊዜ ስራችሁ አድርጋችሁ ከሆነ መስራት የምትፈልጉት፣ እኔ እንደማውቀው ሰው ምን ያደርጋል መሰላችሁ? ወደ ሆነ ህንፃ ይሄዳል። የሆነ ህንፃ ከሄደ በኋላ አዳዲስ ሱቆች ምናምን ይኖራሉ አይደለ? እዚያ ላይ እነዚያን ሰዎች ዲል ያደርጋል። እኔ ባነር እሰራለሁ ምናምን በቃ ስራው ይሄ ነው፣ በህንፃዎች ላይ እየዞረ። ስለዚህ እናንተ ኪራይ ልትገቡ ነው፣ ባነር ያስፈልጋችኋል፣ ደን የሚለጣጠፍ ያስፈልጋችኋል፣ እኔ ልስራላችሁ ብሎ ዲል ያደርጋል። ሂሳብ ያወጣል፣ ይነግራችኋል። ከዛ ሌሎች እዚህ ህንፃ ላይ ሲገቡ ይሄን ስልክ ስጡልኝ ብሎ ማስተር ካርድ ይሰጣችኋል ማለት ነው። ያንን ማስተር ካርድ ይዘው ወይንም ማስተር ካርድ ሳይሆን ቢዝነስ ካርድ ማለት ነው። ያን ቢዝነስ ካርድ አዳዲስ የሚገቡ ሰዎች ይሰጡታል። ዘን በየጊዜው እየገባ ደግሞ ማን አዲስ መጥቷል ብሎ ቼክ ያደርጋል። እኔ የሆነ ሱቅ ከፍቼ ነበርና እዛ ሱቅ መጣ ይሄ ልጅ ማለት ነው፣ አናገረኝ። ከዛ እኔ መስራት እችላለሁ ግን ሰጣሁት ስራው። እንዲህ በጣም ብዙ ሰዎች። አንዴ ደግሞ የሆነ ሰው ስራችሁን ካየ ሁሌም የሆነ ሰው ሲመጣ ይደውልላችኋል። እናንተ ያንን በደንብ ዲዛይን ካረጋችሁ በኋላ ቀጥታ ወስዳችሁ ፕሪንት የሚያደርጉ ሰዎች አሉ። ከነሱ ጋር ዋጋ ጨርሳችሁ ፕሪንት ታስደርጋላችሁ። የራሳችሁን የዲዛይኒንግ ዋጋ ትይዛላችሁ ማለት ነው። ይሄን ያክል እጅግ በጣም ቀላል ነው። አንዱ መንገድ ይሄ ነው። ህንፃዎች ላይ የተለያዩ ሱቆች ላይ ይሄዳችሁ ዲል ማድረግ፣ መነጋገር። እኔ ግራፊክስ ዲዛይን አደርጋለሁ፣ ባነር ሰራለሁ ሰው ብላችሁ ማናገር። ብዙ ስራ ነው የምታገኙት። በተለይ አሁን ነፍ ሱቅ ነው የሚከፈተው፣ ነፍ ህንፃ ነው የሚገነባው አይደለ? በቃ እድላችሁ ሰፊ ነው። ግን ይህን መስበርና ማለፍ ያስፈልጋል። ሂዶ ማናገር መቻል ያስፈልጋል። እርግጠኛ ነኝ 3 ቀን ብትሰሩ ብዙ ሰዎችን ታገኛላችሁ። ግን አዳዲስ ህንፃዎች ገና ሊከራዩ ክፍት የሆኑ መሆን አለባቸው። ሁለተኛ ከተለያዩ ድርጅቶች ጋር ለመስራት ሶሻል ሚዲያ ላይ ፕሮሞት ማድረግ ነው። የተለያዩ መንገዶችን ልንገራችሁ። ለምሳሌ 5-6 የሆኑ የግራፊክ ዲዛይኒንግ ስራዎቻችሁን ይዛችሁ ቲክቶክ ላይ አፕሎድ ታደርጋላችሁ። ቲክቶክ ያንን እንዲያስተዋውቅላችሁ 5,000 ብር 4,000 ብር ክፈሉ። ዋናው እኮ ስራ ማግኘት ነው። በአንድ ስራ ትመልሱታላችሁ። ለብዙ ሰው ፕሮሞት ያደርግላችኋል። ሁለተኛ ቴሌግራም ላይ ግሩፕ ክፈቱ። ቤተሰቦቻችሁን አዳርጉና እነዚያ ቤተሰቦቻችሁ የናንተን የግሩፕ ማለት ነው ለሚፈልጉ ሰዎች እንዲደርስ አድ ሜምበር እንዲያደርጉላችሁ ጠይቁና አድ አስደርጉ። ሰዎች አድ ያርጉላችሁ። ፌስቡክ ላይ ዩቲዩብ ላይ ቅጥቅጥ አድርጋችሁ ስሩ። ኦዲየንስ እየገነባችሁ ስትመጡ ያኔ እናንተን እየፈለጋችሁ የሚመጣ በጣም ብዙ ሰው ይኖራል። ሁለቱን ኢን ዲቴል ስሩባችሁ። አስፈላጊ ከሆነ ዝርዝር የሆነ ነገር ሌላ ቪዲዮ ሰራላችኋለሁ፣ ኮሜንት ላይ ያሳውቁኝ። በዚህ መንገድ በአንድ ግራፊክስ ዲዛይኒንግ ፎቶ 1000 ብር 900 ብር ምናምን ነው የሚቀበሉት። በትንሹ 500 ብር ይቀበላሉ። 3-4 ስትሰሩ ኢማጂን። አንዴ እየታወቃችሁ ስትመጡ ደግሞ ሶሻል ሚዲያ ላይ እየሰራችሁ ስትመጡ ብዙ ስራ የማግኘት እድላችሁ ሰፊ ነው። አንዛዛሁት፣ ከዚህ በላይ ማስረዘም አልፈልግም። ቪዲዮ ከጠቀማችሁ ጠቅሞናል ብላችሁ ጻፉልኝ። ድጋሚ ቪዲዮ እንድሰራ ከፈለጋችሁ ጻፉልኝ። ጥሩ ጊዜ ነበር ከኔ ጋር። አመሰግናለሁ።